እንደዚህ አድርጎ ላኩልኝ ይለያል እንደዚህ ምን ሴትና አወጣጡ የሆድ አዟዟሩ ሴት ወንድ ያደረገ እኔ ሴት ናት ብያለሁ መጀመሪያ ብላ ብላ እግዚአብሔር ሆነ ገና ስንተኛ ወር ነው ይሄን ብላለች ሴት በልም አይቻሉ ሴቶች ልጆች አንድ አይደለም ያየው ጸጉራቸው ራሱ ሌላ ጉዳይ አባ ጸጋ ስለዚህ ጸጉር ያላቸው ሶስት ሴት ልጆች አይናቸው የሚገርም ነው ስጦታ አይዞ አባዬ ብለውኛል ኑ በቃ ደስ ይላል ጸጉርማ ጸጋ ነው ጸጋ ነው በጣም ጸጉራቸው የሚገርም ነው ሶስት ሴቶች ናቸው በጣም ደስ የሚል ጥቋቁር ረጃጅም ጸጉር ነው ያላቸው ልዩ ነው በቃ አንቺ ድሮ የነበረች ፎቶ ላይ ያለ ጸጉር እሷ እንኳን ያኛው ሂውማን ሄር ነው ግን እንደሱ ነው በቃ ስለዚህ አሁን ቤት ትወልጃለሽ አትወልጂም የሚለው ጭቅጭቅ ላይ ነው አይ ቤቱ እኛው መጨረሻ ቀን ላይ እንግዲህ እንሰማለን ወይስ በህልም እናያለን በንጽህና እዛ ነው የሚሻለው በህልም እናያለን ማልኩኝ እኮ እሱ ግን ቤት ውስጥ ነው አለ በንጽህና ልጆቿ ይዘው መምጣት ንጽህናማ የቤት ውስጥ እኮ ንጹህ ሆኖ ይወለዳል ቅድም እንዳልኩሽ አካሄዱን አውቀን ኩታ ጋቢውን በቅቤ ነግረን ዝንበል ቤት ውስጥ ነው ያሉልን እንዴ አይደለም ቅቤውን ማለት ነው ቅቤውን በኩታውን ነክረን ሰፌዱን አዘጋጅተን ሁለቱንም በሀብት እናደርጋለን የሚነከረውን ቅቤ ማብላት ነው አይደለም ልብሱማ ይነከራል ግዴታ እሱ ባይዘ ወንድም ይሁን ሴትም ይሁን ቅቤ ተነክሮ ኩታው በደንበኛ ደምቆ ስትገባ ራሱ ለብሳ ነው እሱ የምትገባ ወደዚህ ቤት ስትገባ በሩ ላይ ለብሳ ትገባለች ልጁ ምን ይሆናል በበረከት ይገባል በቃ እሷ በጸጋ ይገባል ትውለድና ስትመጣ እሱ ነክረት ጠብቅና እሱ ተነክሯል በቃ ተነክሯል ቆየ እኮ በአንድ ቀን እንኳን አይደለም የሚነከረው ተነክሮ ወር ይቆያል አይቆረፍድም እንዴ እንዲቆረፍድ ነው የሚፈለገው በደንበኛ እንዲመጥ መጥቶ ኧረ እስቲ የእውነት ገላጊኝ እውነት እኮ ነው ኧረ ስቀልድሽ ቁም ነገሩ ነው ኧረ አክም ቤት ነው የምትወልጂው እንዴ አክም ቤት ከዛ ልጁን አቅፎ እሺ ግን አንቺ አሁን እንደዛ ነው የወለድሽው እኔ አክም ቤት ነው ሁለቱንም አዎ ኧረ ተይ እውነት እንደ እኔ እንደውም ኦፕራሲዮን ስለሆንኩ በቤት ውስጥ ከወለድሽ ኃላፊነቱን አንወስድም ብለውኛል አስፈራርቶች ነው አየሽ አይ ባስፈራሩኝም አክም ቤት ነው የምወልደው እሺ ግን አሁን ካንቺ አንቺ ራሱ ለምን እሺ ሙካ ግን አሁን ማለት ነው አንቺንም ያው አንቺ ብሩክንም እንደው እኔ አክም ሲከታተለኝ እውነቴን ነው አንዴ በዚህ ሜትር ሲለካኝ አንዴ በዚህ ሲለካኝ እውነት በሜትር የተለካ ነጭ ነው እንደሚያው የተከታተለታ ነጭ ናታ አይደለም አበሻ ነው በደንብ እየተከታተለኝ ቀድሜ ነው የተኛሁት እኔ አጣለሽ ነገር ምጡ ሳይመጣብኝ ነው እኔ ምጥ ሳይመጣብኝ ነው ብሩክን አስቀድሜ ጦር ኃይሎች ነው የተኛሁት ከዛ እሷን ደግሞ ምጥም አልያዘኝም ሰፈራችንን ከመኪና መንገድ ሩቅ ነው እኔ ጫሌድም እያልኩ ዘውዲቱ እኮ ነው የተወለደችው ያው እዛው አገልጋይ በስማ መጨረሻ ደግሞ እዛው ቀረች አልነገረችም ዘውዲቱ ተወልዳ ዘውዲቱ አገለገለች ስለዚህ እሷ በስፔሻል እኮ ምክንያት አሁን በጣም ልዩ መንግስት ትኩረት ማድረግ አለበት እሷ ላይ የተወለደችበት ቦታ ሳይሆን እኔ ቤት ውስጥ ነው መውለድ አልፈልግም እኔ ቤተሰብ ሰብስቤ ራሱ እናገራለሁ እንደረሱም ብሏል እንዴ አዲስ አበባ ቤተሰቦችን ያንተን ቤተሰብ እጠራለሁ ብያለሁ ከተማ ተቀምጠሽማ ሰው እንዴት አክም ቤት ቀርቶ ቤት ይውል እኔ እኮ አልኩት አሁን ከገጠር እንኳን እንትን ያለ ወደ ሕክምና ትጠጋ ተብሎ አልኩት እኮ እኔ አሁን ጌታውንም ስንት ሰው እንደተወለደ እኔ አሁን ቤት ጎጆ ቤት ውስጥ ነው ወይ ልንገርሽ አይደለም እንዳለ ልንገርሽ እነሱ አያኖሩሽም ማኖርሽ እኔ ነኝ እነሱም ልጅ አላስረገዙሽም እኔ ነኝ አስረገዝኩሽ ቤት ነው የምትወልጂው እኮ ነገር ቤት ነው የምትወልጂው እኔ ልጅ ቤቴ ነው የምቀበለው ጨርሻለሁ ሁሉ ዝግጅት እሷም ትመጣለች ተነጋግረናል ከልጄ ጋር ልክ ስትሰጠኝ እዛ ላይ ያሰርኳት ነገር አለች እንደነገርኩሽ ስትንቀሳቀስ የመጣው ሰዓት ነው ሁሉ ነገሩ ሬዲ ያደርጋል ነፍሳላት እንዴ ምን ነው ትንቀሳቀሰው ጭራዋ አምልክና ጸሎት ነው በጸሎት ነው ነገር እያወራሽ ቤት ነው መውለድ ያለባት እውነቴን እንዴ በዘመናዊ ይሄ የድሮ የጋርዮሽ ጊዜ እንትን ከዛ እግዚአብሔር በሰላም በባህላዊ መንገድ ተወለሽ ምን ነው አጥፋችሁ ልጃችሁን ይዛችሁ ወደ ቤት መምጣት እንጂ ይሄ የጥንት የቀረ ነው ይሄ
ስንት ቀረ? እውነቴን ነው እግዚአብሔርን እንዴ ባልም መታሰብም የለበትም እንዴ። እናንተ ግን ተወልዳችሁ የለ በባህላዊ መንገድ ምን ጎደላችሁ? አሁን አንቺ ሙሉ ሰው ነሽ ሙሉ ሰው ነሽ። አንቺ ቤት ውስጥ ተወልደሽ አገር ቤት ነበርና እኛ ምን አጣሽ? አሁን አንቺ እንደዛ ተወልደሽ ያው ፍሬያማ ነሽ፣ ልጆች ወልደሻል። አንቺም ራስሽ ብሪሊያንት ነው፣ ጭንቅላትሽ ራሱ የሚገርም ነው። በምጥ ነው የተወለድሽው። ምላጭ አልነካሽ ምን አለሽው? አንቺ ጽድት ያለሽ ሆነሽ ቀረ። ምላጭ ቤትም ከሆነ ማነካት እሱማ እንትኑና እንግዲህ ልጁን ለማለየት ነው እንጂ ስቴሽን ነው የምትላታ። ያው ሲ ሴክሽን ወይም ደግሞ ሆድሽ ላይ ግን የተሰራ ነገር አይኖርም። በምጥ አመጣሽ ትወልጃለሽ። አቤት ያለሽ በቃ አንቺ ስትወለጂ ነው። አንቺማ ሆስፒታል ገባሽ። አንቺማ ዘመናዊ ሆስፒታል ልሂድ ብለሽ ያው ስለታረፈብኝ አልሽ። እኔ ስለቱ ያረፈብኝ እኮ በሽታ ሲል እንትን ነው ስለቴ ነው እንጂ እኔ ከዛ አመጬ ነው የወለድኩት። አመጣሽ የወለድሽ? አዎ ማጎበስ ታዲያ ለማማጥ ሆስፒታል ድረስ ለምን ሄድሽ? ለምን እንደ ሰው ለዛ እኔንም እኮ እንደዛ ነው የሚለኝ። በምጥ ስለሆነ የምትወልጁ ቤት ነው የምትወልጁ ይለኝ። እኔ አሁን የእሷ ጊዜ ነው እንጂ የብሩ ጊዜ የምጥ መደገፊያም ተሰጥቶኛል። ምክንያቱም መርፌ ተወቅተሻል። ቲቶሲ የሚባለው ማለት ነው። ምጥ ማምጫው ምክንያቱም በተፈጥሮ ግን ምጥ እኮ ራሱ ይመጣል። ወደ ስፔስ ስለሆነ ድንገት እንትን ሲገባ እንዳይተረተር ድጋፍ ማለት ነው። ከዛ እኔ እንደዛ ቢሆን አልሆንም ሐኪም ቤት መውለድ ጥሩ ነው። እውነቴን ነው። ስለዚህ ለእናቶች አንቺ ጊዜ በሰለጠነ ሰዓት ለልጅም ህይወት ለእናት ህይወትም ሐኪም ቤት ነው መወለድ ያለበት። እንደውም አምጣሽ ትወልዳለሽ ምንድን ነው እንደ ቤት ውስጥማ የጋርዮሽ ጊዜ ነው። ድሮ እሺ ስልጣኔ ስላለ ዘመናዊ ነው ጋርዮሽ አለ። ጎጆ ቤት ውስጥ እኔ አሁን ተወልጃለሁ ለምሳሌ። አሁን ደግሞ እግዚአብሔር እዚያ ደርሶኛል። ለእኔ ደግሞ በደረስኩበት ቤት ደግሞ ልጄ ቢመጣ ጥሩ ነው ብዬ ነው። እኔ እኮ ቤቱን አይደለም ቤቱን እንትን ወይ ቤት ቀይረን እንወልዳለን። ቤቱ ካልተመቸን አይደለም እሱ እኮ ወስኗል። ዝም ብለሽ ነው ማርያም ነች። እግዚአብሔር የቋጠሮን ይፈታዋል። ግን አሁን እሷ የውብነሽ እኮ እዛ የወለደችው ገጠመኝ ሆኖባት ነው እንጂ ከተማ ብትሆን እሷም ወደ ሐኪም ቤት ሄዳ ትወልዳለች። ለምንም ምጡ ሲመጣ ተንቀሳቅሰን እና ገጠር ውሃ ሙላትና ስለዚህ አንቺ ደዛም ፈልጊ ሆስፒታል ትሁን እሷ እሺ ትሰማለህ። ውሃ ሙላትና ምጥ አንድ ነው ይባላል። ድንገት ስለሆነባት ልትሄድ አልቻለችም። ውሃ ሙላት ውሃ ሙላት ድንገት ሰው የሚወስደው አይደለ? ምጥም አሁን መንገድ ላይ እየሄዱ የሚወልዱ አሉ። ከገጠመ ስለዚህ አሁን እኮ እሱ ወስኗል። አንቺ ዝም ብለሽ ነው የምትደረቂው። ኧረ እሱ የተማረ ሰው ነው። ለአንቺ አይደለም መለማመጥ አይደለም አውቆ አንቺን እንድልሽ ነው እንጂ የተማረ ሰው ነው ያውቃል። በጭራሽ አንቺ እንደዚህ ሱሪሽን አውልቀሽ ራቁትሽን ማንም ሰው እዛ እያማች ማንም ሰው ሊያይሽ አይቻልም። ማንም ሰው እዚህ ቢሆንስ ግን ቤት ውስጥ እኔ ነኝ ማዋልልሽ ለዛው የራሴ ሚስት በጭራሽ አለ በቃ በጭራሽ ሸሚዝ እኮ እንደዚህ ከፍቼ መልበስ አልችልም። እንደዚህ እዚህ ድረስ ነው የምትቆልሽ። እኔ እዚህ ድረስ ማስቆልፍ ሴትዮ እንዴት ራቁትሽን እዛ ሆነሽ እንዴት ይሆናል አለ። እንደዚህ ጉርድ ሸሚዝ አድርጌ መሄድ አልችልም እኮ ከፍቅር የተነሳ ነው ከመውደድ የተነሳ ነው። በእናትሽ ያንቺ አንደኛ ሰው ነሽ። እሷ ብትፈለፍልሽም አንቺ ግን ትክክለኛው መልስ ነው። መገላለጡ አይጠቅምም ለማንም። ግን አስፈላጊና ግዴታ ሲሆን ሕክምና ለሌላ ነገር ፐርፐዝ የምትሄጂበት አይደለም ሲጀመር። ስለዚህ እሱ ግዴታ ይሆናል፣ ችግር የለውም። እሷ ዝም ብላ ስቀልድሽ ነው። ሆስፒታል ነው የምትወለው ከእግዚአብሔር ጋር ጌታ እንትን ይበላት። ምልክቱ ግን ለሁለቱም ለሆስፒታልም ለቤትም ያሳያል። ያ ምልክት እግዚአብሔር ይመስገን እሱ ይታያል። እንጂ እንኳን እሱ የተማረ ቀርቶ ዛሬ ከሀገር ቤትም እንደው ከተቻለ እዚህ ነው የሚመጡት ሮሮ። ስለዚህ ሲጀመር ሕክምና ቦታ መሄድ በጣም አስፈላጊ ነው። ወሳኝ ነው። ማንኛውም እናት በአፋጣኝ ወደ አቅራቢያ ወደሚገኝ ሆስፒታል ሄዳ ይሄን ነገር ማድረግ አለበት። ሁላችንም እናምንበት ነገር ነው። እኛ ዝም ብለን ለቀልድ ነው ያነሳነው። ሙካ ፍራንክ ተደርገሻል እንግዲህ